ሰላም ጤና ይስጥልን ውድ የዓለም ዩቲዩብ ቻናል ተከታታዮች እንደምንላችሁ ሰላማችሁ ብዝት ይበልልኝ። በእኔ ጋር ሁሉ ሰላም ነው። በእናንተ ጋር እንዴት ነበረ? ቻናሉን ላይክ ሰብስክራይብ እያደረጋችሁ ጀምሩት። ነባሮቹም በላይክ አዲስ የሆናችሁትም በሰብስክራይብ እያበረታታችሁኝ ስለነበረን ቆይታ አመሰግናለሁ። እዚህ ጋር አዝራና አንጀላ ትናንትና ያው በተፈጠረው ነገር በጣም አዝነው ነበርና የት ቆይተሽ ነው ምናምን እየተባባሉ እየተጨዋወቱ ነበረ። ያስከፋይ እሷ አለ ወይ እያለቻት ነው። አንጀላ ደግሞ ምንም አልተከፋውም ብላለች። እሷ ታገቢያለች ስለተባለች ነው የከፋት። ያው እዚህ ጋር ደግሞ ሽማግሌዋና ሰራተኛዋ የአንጀላ ክስት እየተኮሱ ነው። ልብስ የሙሽሪትን የአዝራ ልብስ ማለት ነው። እዚህ ጋር ሙቤራ በጣም ተናዳለች። ለምን እንደዚህ ተኩሽ ተባልኩኝ፣ ለምን በአንድ ቀን አዘጋጁ ተባልን ብላ ተናዳለች እና ረፍ ልበል ብላ ጥላቸው ወጣች። ሽማግሌዋ ደግሞ በጣም ተክዛለች፣ ደክሟታል። እማዬ ደከመሽ አይደል ደስ ይላግዝሽ እያለቻት፣ አይ ልጄ ችግር የለውም እንጨርሰዋለን እያለች እዚህ ጋር ያው መቲ ተክዞ ያለፈውን ህይወቱን እያሰላሰለ ነው። አዝራ ደግሞ አንጀላ ደግሞ ለአዝራ እቃ ይዛላት ስትሄድ አያትየዋ አያትና ገላምጧት አለፈ። አክስትየዋ እንዴት ነው ትናንት ያልኩሽን ነገር ለአዝራ አልነገርሻትም እንዴ ስትላት፣ አዎ አልነገርኳትም። እናሰብሽበት? አዎ እሺ ችግር የለም አገባለሁ አለቻት። እንዴት ልትስማሚ ቻልሽ ስትላት፣ እንዴ ምንም አማራጭ የለሽም ብለሽኝ የለ እንዴ ስትላት፣ ጎበዝ እንደዚህ በአንዴ ብልጥ ትሆኛለሽ ብዬ አስቤም አላቅም ነበረ እያለች ያው እዚህ ጋር ያው እግሯን እያሸቻት ነበረ። አንጀላን ተነስታ እንዲሄዱ ማለት ነው። ዛሬ እኮ እንትሌ ነው ሰርጌ ነው እና ልብሴን አልብሸኝ ጫማዬንም አጥልቂልኝ እያለቻት፣ ያው የንግስቷ ሰርግ ነው ማታ ሰርጓ ነው እና እየተዘገጃጁ ባሉበት ሰዓት እናትየዋ መጣች። የጥሎሹን ይዘን እንድንሄድ ተነሺ እያለች፣ አዝራ ደግሞ የምን ጥሎሽ ነው? ኧረ እባክሽ የምን ጥሎሽ ነው የምትይኝ? ጥሎሽ እንዲሄድ ነው አመች ያዘገጃጅሽ እናቴ። ያው ያዘገጃጁትማ ማታ ነው ሌሊቱን። ስለዛ እንሄዳለን ተዘጋጅ 20 ደቂቃ አለሽ አለቻት። አይ ማየ እኔማ አልሄድም። ትሄጃለሽ። ስለ ትናንትናው ማታ እያስከፈልሽኝ ነው አይደል ማየ? ሆነም አልሆነም ትሄጃለሽ፣ እንሄዳለን ተዘጋጂ። አሁን 17 ደቂቃ አለፈሽ። አታበሳጭኝ። ዛሬ ድግሱ በሰላም እንዲያልፍ እፈልጋለሁና አሁን ተነሳሽና ወደ ነመቴ ቤት መሄድ አለብን። ሲሆን ቤት ቢኖርሽ ቤት ቁልፍ ሰተሽኝ እዛ አስቀምጥልሽ ነበር አለቻት። እሺ በቃ ብላ አንጀላን እንሂድ ስትላት፣ እኔ መሄድ አልፈልግም እባክሽ አታስጨንቅኝ አዝራ እያለቻት፣ ለምን እባክሽ እኔ አልሄድም እንዴ እኔ መሄድ አልፈልግም እያለች ያው እየተጨነቀች ነው። እሷ የመቴን ፊት ላለማየት ነው ከዛ እንድትሄድ ያልፈለገችው እና እዛም ያለው ሰው በጉጉት ስለሚጠብቃት እዚህ ጋር የሙሽሪት እቃ እየተጫነ ነው። አባትየውም አያትየው ተናዶ አቶ መቲን ለምንድን ነው እንትላ አሁንም ያለችው አንጀላ ሲላት፣ ያው ችግር የለውም ይሄ ቀን እስከሚያልፍ ድረስ ልጠብቃት አባዬ አታስጨንቀኝ ስትለው፣ ለምንድን ነው የማላስጨንቅሽ? ሲጀመር ልጅቷን እኔ በራሴ መንገድ እቀጣታለሁ አላልሽም? ዋጋ አስከፍላታለሁ አላልሽም? አዎ ብያለሁ። ታዲያ አሁን እኮ አይደለም የሚሆነው። አየሽ ከማፈርሽ የተነሳ ቀና ብለሽ እንኳን እኔን ማየት አልቻልሽም። ሲጀመር አንቺም አትረቢ ነሽ። መቼም ቢሆን ሰው አትሆኝም። አንቺም ልጅሽም አንድ ናችሁ፣ ልዩነት የላችሁም። ልጄን አስተካክላለሁ ብለሽኝ በራሴ መንገድ ነው ማስተካከለው ብለሽኝ ነው ዝም ያልኩሽ። ግን አንቺ ምን አደረግሽ? ጭራሽ አንጀላንም እዚሁ ተውሻት። ምን አይነት ሰው ነሽ ግን አንቺ? ምን አይነት እናት ነሽ? አሁን አንቺ እናት ትባያለሽ እያለ አያትየውን በጣም በተናደደ እንትን እየተነጋገረ ነበረ። በጣም እየተቆጣት፣ አባዬ እኔ እኮ የራሴ የሆነ ምክንያት ስላለኝ ነው ይሄንን ልለፍና እሷ ለማጋባት ስለምትፈልግ ነው እሷ ሰው እንዲያቅባት ስለማፈልግ ለዛ ነው እና ይሄንን እንለፍና ከዛም በኋላ እኔ ራሴ መንገድ አበጃለሁ እዚህ አለችው። ዞሮ አባትየው በጣም ታናዷል።
በቃ አንቺም እሷም አንድ ናችሁ፣ እናትና ልጅ ምንም አትረቡ እያለች እዚህ ጋር የሙቤራ የአንጀላ ክስት ስልክ እየተደወለላት ነው። ያው ሰርጉን ጉዳይ አስቢበት እያለች ጥቀስ እያደረገቻት ነው ወይዘሮ ፊሊስ። ፉሱን መጣች። ውይ ይቅርታ ቆዩሽ አይደለም ስትላት፣ አይ ችግር የለውም አላቆየሽኝም አዝራ 5 ደቂቃ አርፍደሻል። አይ አንጀላን እኮ ለማሳመን እየሞከርኩኝ ነበረ ስትላት፣ ምን አንጀላም ከኛ ጋር ትሄዳለች እንዴ? አዎ እማዬ በቃ እንሄድ ችግር የለውም ፍሱን እኛ እንደውም ታግዘናለች ትልና ወይዘሮ ፍሱን ይዘዋት ይሄዳሉ። እዚህ ጋር የአንጀላ ክስት ተደወለላት። ሀሊል ለምንድን ነው የጠፋው? ስልክህን እኮ ምንም አትመልስም። እንዴት ጠፋ? መታሃል እንዲህ ለምንድን ነው ስልክ ሲደወልልህ የማታነሳው? እያለች እየተጨቃጨቁ ነበረ። እና እዚህ ጋር ከቻሉ በጠዋት እነ መቴ ቤት ሲመጡም አልነገሯቸውም። ግን ፍሱን እንደተናገረች ነበረ ያወቀችው። ግን ወይዘሮ ፊሊዝ ለወንድሟ እንዳትናገር ለፍሱን ስላለችው ዝም ብለው ካች ብለው መጡ። ሲመጡም ያው እንትና አንጀላ ስለነበረች ሁሉም ደንግጠዋል። እና እንኳን ደህና መጣችሁም ያላቸውም ሰው የለም። ዝም ብለው ገቡ። ለምንድን ነው የመጣችሁት? ጥሎሽ ይዘን ነዋ። አልሰማችሁም እንዴ? አይ እኛ አልሰማንም። እንዴት ሳትናገሩ ትመጣላችሁ? ምንም ቢሆን እኮ መናገር ነበረባችሁ። ታዲያ እናንተ ያልሰጣችሁንን ወቅት እንዴት ነው እንዴ? ፊሊዝ ይቺ ልጅ ምን ትሰራለች? ዛሬም አላባረራችኋት? አይ ችግሩን ፈተነዋል። መቴ ይቅርታ ጠይቆ ችግራችንን ስለፈታ ነው። አንቺ ምንም የሚያሳስብሽ ነገር የለም ትላታለች አዝራ ለእንትና ለሙቤራ። ከዛ እንዴት ነው መቴ ይቅርታ ጠየቀ እንዴ? እንዴት ተደርጎ ነው መቴ ይቅርታ የሚጠይቀው? ምን አጥፍቶ? ሲጀመር ሰራተኛ እንዴት ይቅርታ ይጠይቃል? አይ አባዬ ነገሩን አዙረው ነው እንጂ እንደዛ ለማለት ፈልጋ አይደለም። ለማለት የፈለገችው ተስማምተዋል፣ ታርቀዋል ለማለት ነው። ያለ መግባባት ነገር ስለሆነ ችግራቸውን ፈተዋል ለማለት ነው። እሺ በቃ አዝራና ኦዛን እቃውን እናምጣው። በቃ አዝራና እንሂድ እቃውን እናምጣው። ይልና እቃውን እያመጡ ኦዛን እባክህ የሆነ ሰዓት አመቻችና የሆነ ምነግር ነገር አለኝ፣ ስለዛ እባክህ ታግዘኛለህ አለችው። እሺ ችግር የለውም እዚህ ነገርኛ እዚህ ልነግርህ አልችልም። እዚህ ጋር ሰውም ሊሰማኝ ይችላል። ስለዛ እኔ ሰው የማይሰማኝ ነገር ስለሆነ ሚስጥር ስለሆነ ማወራ ሰው እንዲሰማኝ ስለማልፈልግ ትለዋለች። እሺ በቃ ላንቺ ሰዓት አላጣም ይላታል። እና መቴና አዝራ ለምንድን ነው አንጀላን ይዘሻት የመጣሽው? ወይ መቴ ደግሞ ምንድን ነው ትናንትና ይቅርታ ተጠያይቃችሁ የለ እንዴ? ምንድን ነው ለምን ያመጣሻት የሚባለው? ሁሉም ሰው እኮ እኔ ላይ ነው ያፈጠጠው። ይሆና እኔ ምን አገባኝ? ዝም በላቸው። እኛ ወደፊት እንሄዳለን፣ እነሱ ደግሞ እንዲያውም እብድ ይበሉ፣ እንዲያውም ወደፊት በጣም እናሳብዳቸዋለን እያለች አዝራ እየተካከችው ከዛ ይመጣና እንዴ ማታ አደርሱም እንዴ እያለ እዚህ ጋር ክላሳቸውን እያዩ በጣም ያምራሉ። ይሄቴ በጣም ነው ያሳመርሽው። አይ ክላሱ እንኳን በጣም ጠባብ ነው። ይሄ ሁሉ እቃ እንግዲህ የት ነው የሚደረገው? እያለች ፊሊዝ ማማረር ትወዳለች። እና መስኮቱ ምንድን ነው? በምዕራብ ነው በደቡብ ምንድን ነው? ነፋሻ ቦታ ነው ወይስ ምንድን ነው? መቃብር ነው የሚመስለው ሲጀመር። ምን አይነት ክላስ ነው ያዘጋጀችሁላት? አያምርም እያለች እማዬ እባክሽ በፈጠረሽ እዚህ እንኳን ጸብ ማስነሳሽ ሽንተይ እያለቻት፣ እንዴት ነው የምታስቢው አንቺ? ይህ እኮ መኖሪያ ክፍል ነው። ሰፋ ማለት የለበትም፣ ቦታ ውስጥ ቀየረ ማለት የለበትም። ሲጀመር አንቺ ስለ ክላስም ሆነ ስለምንም የምታውቂው ነገር አለ ደነዝ እያለች እየተሰዳደበች ያው ወይዘሮ ፍሱን የክላስ ይሻላል አይደለ? የአንቺ ክላስ ለምንሽ አንጀላ እዚህ ነው የምትኖረው? ምን ጭራሽ አንጀላ እዚህ ነው የምትኖረው? ያው እንዴት ሆኖ? አይ በቃ እዚህ ነው የምትኖረው ብያለሁ፣ እዚህ ነው የምትኖረው። እሺ በቃ እሱም በኋላ እናወራበት። እና አዝራ የሽማግሌው ሚስት ፍጥጥ ብላ እያየቻት እንትን ስትል ለምንድን ነው የምታፈጭባት አለቻት። እንዴ ታዲያ ምን ችግር አለው ባፈጥባት? እየተባባሉ እየተቀላለዱ ነበር። እና ያው
መቲ ሂድና እቃውን ከኤንጀላ ጋር አምጣ ትለዋለች። የቀረውን እቃ ማለት ነው። አይ ኦዛ አለ ሂድና ከኦዛይ ጋር ሂጂ፣ ከኦዛይ ጋር ሂጂና እቃውን አይ እኔ መቴንም እንዲያመጣ የምፈልገው መቴና እሷ ናቸው መሄድ ያለባቸው እያለች አዝራም እየተቀላለዱ ነበረ። ኦ የኔ ኮስታራ ሚስት ገና ከወዲሁ ኮስታራ ሆና የለ እንዴ ጭራሽ እንዴ ምንድን ነው? ቆይ እዚህ ልኖር ነው እንዴ ትላለች። ኦዛይም በቃ አንጀላን እንደ ጥሎሽ ቁጠሪያት፣ የአዝራ ጥሎሽ ማለት ናት። ስለዛ እንደዛ ይቆጠር አይደለ እያለ እየቀለደ እዚህ ጋር መጤና አንጀላ እቃ እያመጡ ነው እየተጨቃጨቁ። ያው የተለመደው ስርቆሻቸው ነው። ለምንድን ነው የመጣሽው? እዚህ ለመኖር ማሳባለሽ እንዴ እያለ እየተጨቃጨቁ ባሉበት ሰዓት አይ እኔ ለመኖር ፍላጎት የለኝም እና ያው እሷ ያለችው ነው የሚሆነው። ሁሌም የእሷን ትል መሆን ትፈልጊያለሽ አይደለ? ለምንድን ነው ጥፋትሽን ለመሸፈን እንደዚህ የሆንሽው? ልክ ለአዝራ እንደምታስብላት ያክል ነው አይደለ እንደዚህ የሚያደርግሽ? እኔ ለአዝራ አስብላታለሁ። አዎ ያደረግነው ነገር ስህተት ነው፣ ለእኔ ግን ስህተት አልነበረም። አንተ ምንድን ነው የምትፈልገው ከኔ? ቢያንስ የጠየቅከኝን ነገር እንኳን አልተቀበልኩም። አዝራን እንዳልከደኋት የሚሰማኝ የጠየቅከኝን ምንድን ነበር የጠየቅኩሽ? ውሽማ ሆነኝ ሁኝኝ ስትለኝ እኮ እኔ አልሆንክም ነው ያልኩት። ቢያንስ በዚህ እንኳን ያው ክሻት አለሁ። ቢያንስ ምንድን ነው የሚያጨፋጨቃችሁ እያለ ኦዛይ መጣ። ያው የሴቶችን ጸባይ ታውቀው የለም መነጫነጭ ይወዳሉ። ነገርን ከነገር ማማታት። ይቻ አረንጓዴ አይንማ እንዳታበሳጫት እያለች እዚህ ጋር አዝራ እናቴ ቤልጊን ስትል ሁሉም ሰው ደነገጠና ሁሉም ሰው በፈገግታ እያያት ነበረ። ያው እናትየዋ ደግሞ በጣም ተናዳለች። ወይዘሮ ፊሊዝ ለምን እንዳለቻት አዝራ ችግር የለውም ማሬ በቃ አንጀላም ከኛ ጋር ትኖራለች፣ አንቺም ሙሽራችንንም እንዳታናድዷት። ለማንኛውም ቆይ አንጀላ ትጠየቅ። አንጀላ እዚህ መኖር ትፈልጋለሽ? ዝም አለቻት። ያው ማንም መናገር አይችልም። እኔ ካልኳት ትሆናለች፣ ካላልኳት ደግሞ እኔ ባልኳት መንገድ ነው የምትሄደው። ስለዛ እኔ ነኝ የምወስነው ውሳኔውን ያለችው ወይዘሮ ፊሊዝም አፍጣ እያየቻት ነው። ሁሉም ሰው ተደናግጧል እዚህ በመኖሯ። ያው ጸብ ነው የሚፈጠረው። እንዴት አንድ ቤት ውስጥ መኖር ይቻላል? ሰራተኛ እና እዚህ ጋር ወይዘሮ ቤልጊንን እናቴ ቤልጊን ብላ ጠርታት ነው እና ከዛ ወይኔ ሳላስበው እኮ ነው ካፌ የወጣ። ወይዘሮ ቤልጊን በጣም ይቅርታ፣ ችግር የለውም አይደለ ብልሽ ማሬ፣ ችግር የለውም እኔን በጣም ነው ደስ የሚለኝ እያለች እዚህ ጋር ደሟ ተንተከተከ። ወይዘሮ ፊሊዝ ደም ማለት ነው። ሁለቱንም አስደስታቸዋለች። ግን ወይዘሮ ፊሊዝ ምንም ደስ አላላትም። ለምን? ወይዘሮ ቤልጊንን ስለማትወዳት ለዛ ነው። እኔና አንቺ መነጋገር አለብን እያለቻት፣ እሺ ምንድን ነው የምንነጋገረው? ልጄን ጭራሽ ከኔ ልወስድብኝ ነው? እኔ ልጅሽን ከአንቺም ሆነ ከማንም አልወስድም። ያው ግን ካከበረችን ደስ ይለኛል። አንቺን ብትሆኝ እንደዚህ ባያርግሽ፣ ቢያንስ እንኳን ትውት አድርጊያት። አንቺ ከኔ በላይ ለልጅ ታስቢያለሽ። ከአንቺ በላይ ባላስብላትም እንኳን ቢያንስ እንድትበሳጭና እንድትናደድ አልፈልግም። የሰው ልጅ ልጆቼ ብለሽ ከመጥራትና የሰው ልጆችን አላማ ለማስያዝ ከምትሞክሪ ለምን የራስሽን ህይወት አትሞክሪም? ብላ ታናደዳታለች። ለማንኛውም እሱም ሆነ አልሆነ እሷ እኔን እናቴ ብላ እስከጠራችኝ ድረስ አንቺ አይመለከትሽም። ስለዛ አርፈሽ ተቀመጭ፣ ስነ ስርዓት ይኑርሽ፣ መብቷ ነው ማንም የማለት። እኔም ደግሞ እንከባከባታለሁ ይባባሉና ያው እየተጨቃጨቁ ወይዘሮ ፊሊዝ ጥላት ወጣች። የራስሽ ጉዳይ ብላ ታናዳታለች። ዞሮ ዞሮ የራስሽን ህይወት ኑሪ፣ የሰው ልጆች ከመያዝ እና የሰው ልጆች እናቴ እንዲልሽ ከመጣር እያለች እያናደደቻ ነው። እዚህ ጋር መቴ መጣ። አልተፋታትም። ወይኔ አንጀላ ጉድሽ ገና ወደፊት አይፋታሽም። እና እዚህ ጋር ምንድን ነው የምትሰሪው? እባክህ መቴ አዝራ ትመጣለች። አሁን ክላስ ልታይ ነው ሄደችው። ስለዚህ መታ ደግሞ እንደዚህ ሆነን ካየችን ደግሞ ሌላ ነገር ነው የሚመስላት። አንቺ ግን እንደ ኖራሽ እንደ ጻድቅ ነው እንደምታየው። እኔም ብቻ ነው እንደ ጥፋተኛ የምታደርጊው? ለምንድን ነው እኔም ብቻ ጥፋተኛ የምታደርጊው? ይላታል። እኔ አንተንም ሆነ ማንንም ጥፋተኛ አላደርግም፣ ራሴንም ቢሆን ጥፋተኛ አላደርግም። ለምን እንደው ታውቃለህ? እኔ ባደረኩት ነገር ቅንጣትም ቢሆን
አስቤበት እንጂ ሳላስብበት ያደረኩት ነገር። አላማዬ ምን እንደሆነ ታውቃለህ? ጠይቀኸኝ ምንድነው አላማሽ አላልከኝም? አላማዬ ደግሞ ከአንተ ጋር መሆን ነበር፣ ማሳለፍ ነው ከአንተ ጋር። እኔ አፈቅርሃለሁ። አይ አንቺ ጀምር አትወጂኝም። ዝም ብለሽ ለበቀል ነው የቀረብሽኝ። ለበቀል አይደለም። እያንዳንዷ ደቂቃ፣ እያንዳንዷ ሰኮንድ ከአንተ ጋር ያሳለፍኳት እያንዳንዷ ሁሏም ነገር ለእኔ ውበት አላት። የማይረሳና አላማዬን ያሳካው ያክል ነው የሚሰማኝ። ስለዚህ አንተን አልበደልኩህም፣ አዝራንም ቢሆን አልበደልኳትም። በቃ ገፋፋኝ አስተያየትህ። ለእኔ ያለህን ክብር ሳስበው ታስታውሳለህ? ለመጀመሪያ ጊዜ እየተነጋገርኩት ከአንተ ጋራ ነው። ልጅ ሆኜ ወረገ መገስ ራሱ ያስተማርከኝ እኮ አንተ ነህ። አታስታውስም? ያኔ ነው አንተን የልብ ውስጥ የተቀመጥከው። ከዛ ድንገት ተገናኘን። ድንገት ስንገናኝ ደግሞ በዛ በመጥፎ አስተያየትህ፣ በዛ ልብ በሚሰርቀው አስተያየትህ ገደልከኝ እና አንተን ማግኘት እና አንተን የኔ ማድረግ ህልሜ ነበረ። ግን ቢሆንም ደግሞ አሁን ባደረኩት ነገር ምንም የሚቆጨኝ የምጸጸትበት ነገር የለም ስትለው በቃ አትሂጂ እባክሽ፣ ለእኔም ለአዝራም ታስፈልጊናለሽ እያለ ለመናት። እዚህ ጋር እናትየዋና አዝራ እየተጨቃጨቁ ነው። ምንድነው የሚያጨቃጭቃቸው? እንዴት አንጀላን የመሰለች ቆንጆ ቤትሽ ታኖሪያታለሽ? መቴ ይሄ ሴታ ሴት ባልሽ እኮ አንጀላን አይቶ የሚምራት ይመስልሻል? እንዴት ትላታለች? ተይ እንጂ እባክሽ፣ አንቺ ከአንጀላ ምንድነው ችግርሽ? ሲጀመር አንቺ መቴን ለመጉዳት ወይም እኔን ለመጉዳት ሳይሆን አንጀላ ከኔ ጋር ስለሆነች ብቻ ነው። ኧረ እባክሽ እናትሽ እኮ ነኝ። አንቺ እናቴ አይደለሽም። አንቺ እኮ በየሄድሽበት ሀገር ስትዝናኝ፣ በየፈለገሽ ሀገር ስትጨፍሪ ስትዝናኝ እኮ እኔን ቀና ብለሽ አይተሽኝ ታውቂያለሽ? ልጄ ብለሽኝ አይተሽ ታውቂያለሽ? ምንም አልጎደለብሽም ትይኛለሽ። ግን እኔ ብዙ ነገር ጎሎብኛል ከአንቺ። ምንም ነገር አድርገሽልኝ አታውቂም። እናቴ ስለሆንሽ ብቻ አይደለም። እሺ በቃ የራስሽ ጉዳይ፣ እዚሁ መቅረት ትችያለሽ ብላ ጥላት ትሄዳለች። እነ መቴም ሊያሳምኗት ቢሞክሩ አልቻሉም። ሰላማችሁ ብዝት ይበል።